እንኳን ደስ አለን። ካፒታል ማርኬቲንግ ከአሁን ሰዓት ጀምሮ ኢትዮጵያ ውስጥ በይፋ ተጀምሯል። European Securities Exchange ኢትዮጵያ በይፋ የካፒታል ገበያዋን ጀምራለች። አይ ቲንክ ካፒታል ማርኬቲንግ ዘግይተው ከተቀበሉ ሀገራት ውስጥ ኢትዮጵያ አንደኛው ናት ብዬ አስባለሁ። ምክንያቱም የአውሮፓዎች የውጭ ሀገራት ብንሄድ ይህ ካፒታል ማርኬቲንግ ገና ድሮ የነበረ ነገር ነው። ነገር ግን አሁን ላይ ኢትዮጵያ ውስጥ ካፒታል ማርኬቲንግ ትሬንድ እየሆነ ነው እና ብዙ ሰዎች ስለዚህ ነገር ማወቅ ይፈልጋሉ። እኔም ይህ ቪዲዮ የሰራሁት ስለዚህ ነገር ማወቅ የምትፈልጉና ካፒታል ማርኬቲንግ ምንድን ነው፣ እንዴት ይሰራል፣ እናም እኛ ከዚህ ነገር እንዴት እናገኝ እንችላለን፣ ምን አይነት ጥቅም እናገኝ እንችላለን የሚለውን በዚህ ቪዲዮ በደንብ አድርጌ አስረዳችኋለሁ። ስለ ካፒታል ማርኬቲንግ ማወቅ የምትፈልጉ ከሆነ ይህ ቪዲዮ በጣም ጥሩ አድርጎ ስለማቸው ብዬ ስለማስብ እስከመጨረሻ ማየት እንዳትረሱ። እኔ የማታውቁኝ ቢኒያም ጨነር እባላለሁ። ይህን ቻናል ሰብስክራይብ ማድረግ እንዳትረሱ። ወደ ቪዲዮ እሺ፣ ወደ ዋና ርዕሳችን ስንሄድ ካፒታል ማርኬቲንግ የሚባለው ነገር ምንድን ነው የሚለውን እኔ ካፒታል ማርኬቲንግ ምንድን ነው በምሳሌ ግን እንገልጸው። አንድ ካምፓኒ ስከፍቱ በጀት ያስፈልጋቸዋል። ለዚህ በጀት ደግሞ በሁለት መንገድ ነው በጀት ማግኘት የምትችሉት። አንደኛው በዴቢት ነው ወይም ደግሞ በመበደር ነው። ከባንክ ሊሆን ይችላል፣ ከማይክሮ ፋይናንሶች ሊሆን ይችላል። ብድር ጠይቁና ያ ብድር ተፈቅዶላችሁ የምትፈልጉትን ያህል መጠን ትበደራላችሁ። በዛ ቢዝነሳችሁን ወይ ደግሞ ካምፓኒያችሁን መስርታችሁ ትከፍታላችሁ። ሁለተኛው ደግሞ ኢንቨስትመንት ነው። ለምሳሌ የምትከፍቱት ካምፓኒ ቴክኖሎጂ ቢሆንና ቴክኖሎጂ ከሆነ እና በጣም ትልቅ ካምፓኒ ሊሆን የሚችል እንደሆነ እርግጠኛ ከሆናችሁ ባለሀብቶችን ተሰበስቡና የእናንተ ካምፓኒ ኢንቨስት እንዲያደርጉ ታደርጋላችሁ። ወይም ደግሞ አክሲዮን እንዲገዙ ታደርጋላችሁ። አክሲዮኖች ቦንዶችን እንዲገዙ ታደርጉና ከዛ እነሱ በገዙት ገንዘብ ተጠቀማችሁ ካምፓኒያችሁን ትከፍታላችሁ። ከዛ የእናንተ ትኩረት የሚሆነው ካምፓኒያችሁ እንዲያድግ ማድረግና ፕሮፊት ማርጅን እንዲያደርግ ማድረግ ነው። እነዚህ ባለሀብቶች ምንድነው ምን ሊጠቀሙ ነው ለእናንተ ለእኛ ኢንቨስት የሚያደርጉት ካላችሁኝ፣ እነሱ ለእኛ ኢንቨስት ሲያደርጉ ከሆነ ጊዜ በኋላ ካምፓኒያችን ትርፍ አትርፎ ትርፉን ለእነሱ ስለሚያከፍል፣ ስለዚህ ምንድን የሚሆነው ካምፓኒ ስትመሰረቱ የሆነ ባለሀብቶች ወይ ደግሞ ግለሰቦችን ተሰበስቡና እናንተ ካምፓኒ ኢንቨስት ያደርጋሉ። ከዛ ከሆነ ጊዜ በኋላ እናንተ ካምፓኒ ትርፍ ሲያተርፍ እነሱም ከዛ ተርፍ ድርሻ ይኖራቸው ማለት ነው። እዚህ ላይ ሁለት አይነት ኢንቨስትመንት አለ ማወቅ ያለባቸው። አንደኛው ኮመን ሲባል፣ ሁለተኛው ደግሞ ፕሪፌርድ ይባላል። ኢንቨስት ታደርጉ ኮመን የሚባለው ኢንቨስት ታደርጉ ባለቤት የምትሆኑት የድርጅቱ ማለትም የድርጅቱ ድርሻ ይኖራቸዋል። ትመጣላችሁ፣ ተወዳደራላችሁ፣ ስብሰባ ታካሂዳላችሁ፣ ባለቤት ትሆናለች በቃ። በተጨማሪም ካምፓኒ ባደገ ቁጥር እናንተም ታድጋላችሁ። ጉዳቱ ደግሞ ኮመን ካምፓኒው ሲከስም እናንተም ትከስራላችሁ። ምክንያቱም እዛ ጋር ባለቤት ስለሆናችሁ። ካምፓኒው ከከሰረ እናንተም ትከስራላችሁ። ለምሳሌ የቴሌ ሼር ኮመን ይባላል። የቴሌ ሼር ሲገዙ ኮመን ኢንቨስትመንት ነው ማለትም ቴሌ ላይ ባለቤት የምትሆኑት ማለት ነው። ስለዚህ ድርጅቱ ከከሰረ እናንተም ገንዘባችሁ ይከሳል። ድርጅቱ ከተረፈ የእናንተ ገንዘብ ትርፋማ ይሆናል ማለት ነው። ሁለተኛው ኮመን ደግሞ ጉዳቱ ምንድን ነው? ገንዘቡን ቶሎ አይሰጣችሁም። ማለትም ለምሳሌ ያ ካምፓኒ ኢንቨስት ተደርጎበት ገንዘብ ፕሮፊት ማርጅን ገንዘብ ሲያገኝ መጀመሪያ የሚሰጠው ፕሪፔድ ኢንቨስት ላደርገው ነው። ለእሱ ይሰጠውና ከሱ በኋላ ነው ለእናንተ የሚሰጣቸው። የኛው ጉዳቱ ነው። ወደ ፕሪፔድ ስንሄድ ደግሞ ፕሪፔድ ጥቅሙ ምንድነው? እናንተ ኢንቨስት ታደርጋላችሁ። ለእናንተ ቀድሞ መጀመሪያ ገንዘብ የሚሰጠው ለእናንተ ነው። መጀመሪያ ከማንም በፊት ማለት ነው የምታገኙት እናንተ ናቸው። ጉዳቱ ደግሞ ምንድነው? እዛ ድርጅት ላይ ወይም እዛ ካምፓኒ ላይ ስልጣን የላቸውም። የእናንተ ስልጣን ገንዘብ የመውሰድ ስልጣን ብቻ ነው። ገንዘብ ብቻ ነው የምፈልገው እኔ ባለቤትነት ምናምን ድርጅቱ ቢከስር ባይከስር ግድ ይደግም ካላችሁ ፕሪፌድን መጠቀም ትችላለች። አይ እኔ ባለቤት መሆን እፈልጋለሁ፣ ድርጅቱ ላይ አንዳንድ ነገሮችን ውሳኔዎችን መስጠት እፈልጋለሁ ካላችሁ ደግሞ ኮመንን መመጥ ትችላላችሁ ማለት ነው። እንደዚህ ካልን ታዲያ እኛ ከዚህ ማርኬት ምንድን ነው የምናገኘው? ትርፋችን ምንድን ነው
የሚለውን እኔ በሁለት መንገድ እንየው፣ ፕራይማሪ እና ሰከንደሪ። ፕራይማሪ ማለት እናንተ ካምፓኒ ትሆኑና ከዛ ካምፓኒያችሁን ማንኛውም ካምፓኒያችን ነዳጅ የሚያወጣ ሊሆን ይችላል፣ ፉድ ኮምፕሌክስ ሊሆን ይችላል፣ ማንኛውም ሊሆን ይችላል። ካምፓኒያችሁን ሊስት ታደርጉና ብሮከሮች አሉ የራሳቸው እናንተ ከኢንቨስተሮች ጋር የሚያገናኙ ብሮከሮች አሉ። እነሱ ጋር ትሄዱና ካምፓኒያቸውን ሊስት ታደርጋላችሁ፣ ዶክመንቶችን አዘጋጅታችሁ ሊስት ታደርጋላችሁ። ከዛን ደግሞ ያ ብሮከር ኢንቨስት ማድረግ የሚፈልጉትን ደግሞ አትራክት ያደርግና ወደ እናንተ ካምፓኒ ኢንቨስት እንዲያደርጉ ያደርጋል ማለት ነው። ኢንቨስት ያደርጉ ቅድም እንደነገርኳችሁ በሁለት መንገድ ነው፣ በኮመን እና በፔሪፌድ። በዛ መንገድ ኢንቨስት ያደርጋሉ። ልክ ካምፓኒያችሁ ካደገ በኋላ እናንተ ያንን ገንዘብ ካገኛችሁ በኋላ የእናንተ ትኩረት የሚሆነው ፕሮፊታችሁን እና ካምፓኒያችሁን እንዴት ማሳደግ እንዳለባችሁ የሚለው ላይ ነው። ከዛም በኋላ ካምፓኒያችሁ ፕሮፊት ሲያደርግ እናንተም ያ ኢንቨስት ያደረገው ሰውዬ ወይም ግለሰብ የሚቻል ባለሀብት ከእናንተ ካምፓኒ ላይ ትርፉን ይጋራቸዋል ማለት ነው። በዚህ መንገድ ብዙ ሰዎች ሚሊዮነር አልፎም ቢሊዮነር የሆኑበት ነገር ነው። ምክንያቱም ኢትዮጵያ ውስጥ በጣም ብዙ ሰው ሀብታም የሚሆነው ከድህነት ተነስቶ ነው ሀብታም የሚሆነው። እናም እንደዚህ አይነት ሶሳይቲ ባለበት አገር ውስጥ እንደዚህ አይነት ነገሮች በጣም አሪፍ የሆኑ ነገሮች ናቸው። ምክንያቱም እኛ የሆነ ቢዝነስ ለመጀመር የሆነ ካምፓኒ ለመክፈት ግዴታ በጀት ያስፈልገናል። የማይቀር ነገር ነው በጀት። ይህንን ስናደርግ ደግሞ ብዙ ሰው ከድህነት እንደመነሳቱ በጀት ያጠረዋል፣ ሲያጠሩ ይገኛል። ስለዚህ ይህ ገበያ ገንዘብ እንዲያገኝ ይረዳዋል ማለት ነው። ኢቨን እንኳን ገንዘብ ያላቸው ሀብታሞች ቢሆንም እንኳን በጭራሽ ገንዘባቸውን አይጠቀሙም። ይህ መንገድ ነው የሚከተሉት። ምክንያቱም የነሱ ገንዘብ ቫሊዩ ሲያደርገው ማለት ነው። ስለሱ ነገር የዛ ጊዜ ቪዲዮ እሰራላችኋለሁ። ሁለተኛው ደግሞ ሰከንዳሪ የሚባለው ደግሞ እናንተ ኢንቨስተር ሆናቸው ነው የምመጡት። ሰከንዳሪ የሚለው ላይ ኢንቨስተር ትሆናላችሁ። ለምሳሌ ገንዘብ ሊኖራችሁ ይችላል። ባንክ ውስጥ አጠራቅማችሁ ለምሳሌ ገንዘብ ሊኖራችሁ ይችላል። ከዛም በኋላ ያንን ገንዘብ የሆነ ካምፓኒ ኢንቨስት ታደርጋላችሁ ማለት ነው። ኢንቨስት ታደርጉ በፐርሰንት ምናምን ተሰርቶ ይደረጋል። ቅድም እንደነገርኳችሁ ቀጥታ ካምፓኒው ጋር ሄዳችሁ ወይም ኢንቨስት የምታደርጉት ብሮከሮች አሉ፣ ህጋዊ የሆኑ ብሮከሮች። እነሱ ጋር ትሄዱና እንደዚህ ኢንቨስት ማድረግ እፈልጋለሁ፣ እንደዚህ አይነት ቦታ ላይ ኢንቨስት ማድረግ እፈልጋለሁ፣ ስለዚህ አገናኙ ትላቸዋላችሁ። ብሮከሮቹ ወይም ደግሞ ደላላዎቹ ያገናኟቸዋል። እናንተም ኢንቨስት ታደርጋላችሁ ማለት ነው። ኢንቨስት ስታደርጉ መጠንቀቅ ያለባችሁ ነገር አንደኛ ካምፓኒው ምን አይነት ነው የሚለውን ትክክል ማወቅ ይኖርባቸዋል። ስለ ካምፓኒው በደንብ እውቀት ሊኖራችሁ ይገባል። ይህን ነገር ሳታደርጉ በጭራሽ ዘላችሁ ኢንቨስት እንዳታደርጉ የምመክራችሁ ነገር። እናም ደግሞ ስሬት ማስራት አለባችሁ። ካምፓኒው ህጋዊ ነው አይደለም የሚለውን እሱ ብሮከሮችም ያጣኑታል፣ ግን እናንተም ግዴታ ማረጋገጥ ይኖርባችሁ። ምክንያቱም እዚህ ጋር ከተበላችሁ ገንዘባችሁ ቀርጦ ነው የሚቀረው። ማንም ዋስትና አይወስድላችሁም። ስለዚህ ኢንቨስት አድርጉ፣ በደንብ መጠንቀቅ አለባችሁ። ካምፓኒዎችም ከሆናችሁ ደግሞ ይህ ስታደርጉ መጠንቀቅ አለባችሁ። በደንብ ደግሞ ለኢንቨስተሮቹ ማሳወቅ አለባችሁ። ኮመን ነው ወይስ ፕሪፌድ ነው ኢንቨስት እንዲደረግ የሚፈልጉት የሚለውን መጀመሪያ ማወጣት የለባችሁ። ሰዎች ወይም ደግሞ እነኛ ባለሀብቶች ወይም ደግሞ እነኛ ግለሰቦች ፕሪፌድ አይነት ነው ኢንቨስት ማድረግ የሚፈልጉት ወይም ደግሞ ገንዘብ ብቻ ነው ፕሪፌድ አይነት ኢንቨስትመንት ነው ወይስ ኮመን አይነት ኢንቨስትመንት ነው? እነሱ መጀመሪያ ለይታችሁ ፕሪፌድ ከሆነ ፕሪፌድ፣ ኮመን ከሆነ ኮመን የሚለውን ሊስት አድርጋችሁ ለብሮከሮቹ ተነጋግራችሁ ምን እንደሚያስፈልጉ ዶክመንቶችን ሌላ ጊዜ ቪዲዮ ስላላቸው ነው። ግን በዋናነት ናሽናል አይዲ የማይቀር ነገር ነው። ናሽናል አይዲ እና ፓስፖርት ቢኖራችሁ ይመረጣል። ለካምፓኒዎችም ኢንቨስተሮችም በአጭሩ ለመናገር ይህ ካፒታል ማርኬቲንግ እኛም ካምፓኒያችን እንዲያድግ ባለሀብቶችም ግለሰቦችም ሀብታቸውን ገንዘባቸውን እጥፍ እንዲያሳድጉ የሚያደግ ገበያ ነው። ኦኬ፣ ወደ መጨረሻው ስንሄድ ደግሞ ይህ ካፒታል ማርኬቲንግ ለምን አስፈለገ ወደሚለው እንምጣ። ካፒታል ማርኬቲንግ እንደ ሀገር በጣም ወሳኝ የሆነ ነገር ስለሆነ ኢትዮጵያ እስካሁን ድረስ ይህን ነገር ሳትቀበል በመቅረቷ በጣም
ወደኋላ የቀረች የነበረችበት ነገር ነው። ነገር ግን አሁን ይህን ነገር በመቀበሏ በጣም ብዙ ኦፖርቹኒቲዎች ይመጣሉ። ለምሳሌ የውጭ ኢንቨስተሮች፣ የውጭ ካምፓኒዎች አሁን ላይ የመጡ ይገኛሉ። ለምሳሌ እንጥቀስ ከተባለ እነ አሊኤክስፕረስ ወደ ኢትዮጵያ ለመምጣት ዝግጅታቸውን እየተጠናቀቁ ያሉት። እንደዚህ አይነት ነገሮች ሲከፈቱ ይህ ነው የሚያጋጥመው። ኢንተርናሽናል ነገሮች ይመጣሉ። የውጭ የዶላር ምንዛሬ ይመጣል። እናም ብዙ አይነት ኢኮኖሚክ የሆኑ ለሀገር ወሳኝ የሆኑ ጥቅሞችን ማግኘት ይቻላል። ሁለተኛው ደግሞ ኩባንያዎች ወይም ደግሞ ካምፓኒዎች ገንዘብ እንዲያገኙ ያግዛል። እናንተ ቅድም ልክ እንዳልኩት እናንተ የሆነ ካምፓኒ ወይ ደግሞ የሆነ ቢዝነስ ለመጀመር ግዴታ በጀት ያስፈልጋል። ለዚህ ደግሞ ሁለት መንገድ ነው ያለው መንገድ። እሱም ወይ ዴቢት ነው ወይ ደግሞ ኢንቨስት ነው ማድረግ ነው። ዴቢት ካደረጋችሁ ከባንኮች እንዲሁም ከማይክሮ ፋይናንስ ምናምን ሌሎችም ተበድራችሁ ቢዝነሳቸው መክፈት ነው። ነገር ግን ስትበደር ለምሳሌ ምን አይነት ኦፖርቹኒቲ አለ? በብድር የተጀመረ ካምፓኒ ታክሱ የሚቀንስበት ኦፖርቹኒቲ አለው። ነገር ግን ከኢንቨስትመንት ያህል የኢንቨስትመንት ያህል አይደለም ኦፖርቹኒቲው። ምክንያቱም እዚህ ጋር ተያይዛችሁ ነው የምታድጉት። ዴቢት ከሆነ ግን ወይም ደግሞ ብድር ከሆነ ግን እናንተ ተበደራላችሁ፣ ብድራችሁን መክፈል ማትችሉ ከሆነ ካምፓኒያችሁ ይዘጋል። ስለዚህ መጥፎ ጎን አለው ማለት ነው። እናንተ በጀት ባይኖራችሁ የሆኑ ሰዎች እዚህ ጋር እናንተ ከካምፓኒ ኢንቨስት ያደርጋሉ። ከዛም በኋላ እናንተ ያንን ካምፓኒያችሁ ካሳደጋችሁ በኋላ እነሱ ፕሮፊት ማርጂናቸውን ትሰጣላችሁ ማለት ነው። በዚህ ጊዜ የእናንተም ካምፓኒ ያድጋል፣ እነኛም ሰዎች ያድጋሉ ማለት ነው። ስለዚህ ለእናንተም ካምፓኒ ጠቅሞ ሌሎች ሰዎችም የሚጠቅም አይነት ገበያ ነው ካፒታል ማርኬቲንግ። ሶስተኛው ደግሞ ባለሀብቶች ሀብቶቻቸውን ያሳድጋሉ። ብዙ ሀብታሞች አሁን ላይ እየጠሩበት ይገኛል። የኢትዮጵያ ሚኖቻ ዲያስፖራም የውጭ ያደረገ ዜጎችም በሙሉ ሀብታቸውን እጥፍ ለማድረግ ሁሌም ቢሆን የሚያደርጉት ነገር ኢንቨስትመንት ነው። የማይደራደሩበትም ነገር ነው ቢሆን ይሄ ነው። በጣም ሀብታም ስትሆኑና ሚሊዮነር ወይም ነው ቢሊዮነር ምናምን ስትሆኑ አንዳንድ ጊዜ ገንዘብን እንደ ሌሎች በመልፋት ሳይሆን ኢንቨስት በማድረግ ነው ኢንካም የምታገኙት። የሆነ ካምፓኒ ኢንቨስት አደረጋችሁ፣ ከዛም በኋላ ከዛን ካምፓኒ ነው ፕሮፊት የምታገኙት። ለምሳሌ ይህን ለመጥቀስ እንደነ ሼክ አላሙዲን መጥቀስ እንችላለን። ስለዚህ ይህ ገበያ ለባለሀብቶችን ትልቅ ጥቅም ይሰጣል። ባለሀብቶች ብቻ አይደለም ለግለሰቦችም ጥቅም ይሰጣል። ለምሳሌ እናንተ ገንዘብ ስራ ሰርታችሁ ባንክ ውስጥ ገንዘብ አጠራቅማችሁ የሆነ መኪና ገዛለሁ ከምትሉ ይልቅ ያንን ገንዘብ የሆነ ነገር ኢንቨስት ብታደርጉ አንድ መኪና ገዛ ነበረው ያጠራቀማችሁት ገንዘብ 2-3 መኪና ትርፍ ሲመጣ ሊገዛላችሁ ይችላል። ይህ ማለት ግን የማጣት እድልም አላችሁ። ምክንያቱም ካምፓኒው ከከሰረ ያንን ገንዘብ ብታጡትን ትችላላችሁ። በተለይ ደግሞ ኮመን ኢንቨስትመንት ከሆነ። አራተኛው ደግሞ ስራ ለመፍጠርና ፈጠራን ለማነሳሳት። ለምሳሌ ኢትዮጵያ ውስጥ አለማችን በጣም ብዙ ምሁር የሆነ ጭንቅላት ያላቸው ሰዎች አሉ። ነገር ግን ሲስተም ስላስተሰራላቸው የሆነ የሚያግዛቸው አካል ስለሌለ ብቻ ያንን ነገር ቀርተዋል። ስለዚህ ይህ ገበያ ደግሞ ይህን ነገር ይቀርፋል። እንዴት እንችላለን? ለምሳሌ አንድ ሰው በጣም የሚገርም አይዲያ ኖሮት ግን በበጀት ነገር ብቻ የሆነ ትልቅ ቢሊዮን ካምፓኒ መሆን የሚችለው ነገር ግን በበጀት ምክንያት ብቻ ያንን ነገር ሳያሳካን ይቀር ይችላል። ስለዚህ ይህ ካፒታል ማርኬቲንግ ይህን ነገር እንዲያሳካ ይረዳዋል ማለት ነው። ይህ ብቻ አይደለም። ለምሳሌ ቴክ ካምፓኒ ቢሆንና አርቲፊሻል ኢንተለጀንት የሚሰራ ቢሆን ብዙ ሰዎች ብዙ የአርቲፊሻል ኢንተለጀንት ተሰጥኦ ቢኖራቸው እዛ ካምፓኒ እየሄዱ ተሰጥኦአቸውን እያሳዩ እነሱ ማድረግ ይችላሉ። ካምፓኒው እንዲያድግ ማድረግ ይችላሉ። በዚህ ጊዜ ፈላጊና ተፈላጊ ተገናኘ እንደማለት ነው። ብዙ ተሰጥኦ ያላቸው አሉ፣ ብዙ መስራት የሚችሉ ሰዎች አሉ። ግን ገንዘብ ባለማግኘታቸው ብቻ በጀት ባለማግኘታቸው ብቻ ወደኋላ ከመቅረት ይህ ገበያ ያገዛቸዋል ማለት ነው። እሺ፣ በመጨረሻ እዚህ ገበያ ላይ ለመግባት ወሰናችሁ ወይስ አልወሰናችሁ? ኮሜንት ላይ ጻፉልኝ የእናንተ አስተያየት። እንዲሁም በዚህ ነገር ላይ ብጨመርልን
ወይም ደግሞ ሌላ ቪዲዮ ብሰራልን ካላችሁኝ ደግሞ ችግር የለውም እሰራላችኋለሁ። እንዲሁም ደግሞ ሀሳብ አስተያየት ካላችሁ ኮሜንት ላይ ንገሩኝ። እንዲጨመር የምትፈልጉት ነገር ካለ እንዲስተካከል ከምትፈልጉት ነገር ካለ ኮሜንት ላይ ማስቀመጥ እንዳትረሱ። ይህ ካፒታል ማርኬቲንግ በጭራሽ ሳይመጠን መጠቀም ያለብን ትልቅ የሆነ ኦፖርቹኒቲ ስለሆነ ይህን ነገር መጠቀማችን እንዳትረሱት። እንደዚህ አይነት ቻናሎች ደግሞ እናንተ ለማሳደግ ነው የቆሙት። ሰብስክራይብ ማድረጋችሁ እንዳትረሱ። ምክንያቱም ስለ ቢዝነስ፣ ስለ ኢንቨስትመንት እንዲሁም ራሳቸውን እንዴት ማሳደግ እንዳለባቸው በሙሉ የሚናገር ቻናል ስለሆነ ሰብስክራይብ አለማድረግ ትልቅ ክህደት ነው አይደለም። ግን ሰብስክራይብ አድርጉ። ጀስት በቃ ሰብስክራይብ አድርጉ ነው ማለት ያለ። ባይ ባይ።